ሰላም ጤናስተን የተወደዳችሁ የቀቢ ኒውስ ቤተሰቦች የዕለቱን መረጃ ይዘን ቀርበናል። ዛሬም በዓለማችን ላይ የተነሱ አበይትና ተጽዕኖ ፈጣሪ መረጃዎችን በሰፊው ይዘንላችሁ ቀርበናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰራዊታቸው 70% የጋዛን ሰርጥ እንዲቆጣጠር ያስተላለፉት አዲስ ትዕዛዝ፣ ኬንያ ለአሜሪካ የሰጠችውን የኢቦላ ለይቶ ማቆያ ፈቃድ፣ በአሜሪካ በኩባ መካከል የተነሳ አዲስ ወታደራዊና ዲፕሎማሲያዊ ውንጀላም እንዲሁም በሆርሙዝ የባህር ወሽመጥ ላይ የተሰሙ የፍንዳታ መረጃዎች የዛሬ አበይት ዘገባዎቻችን ናቸው። እስከ መረጃዎቻችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። እንግዳ ወርቅ ተፈራ ነኝ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት የጋዛ ሰርጥን 70% ግዛት እንዲቆጣጠር ማዘዛቸውን በይፋ አስታውቋል። ጠቅላይ ሚኒስትሩ ይህንን ትዕዛዝ ማስተላለፋቸውን የገለጹት በዮርዳኖስ ሸለቆ በሚገኝ የእስራኤል ሰፈራ ላይ በተካሄደ ኮንፈረንስ ላይ ባደረጉት ንግግር ሲሆን በአሁኑ ወቅት እስራኤል 60% የሚሆነውን የጋዛ ግዛት እንደምትቆጣጠርም አክለው ገልጸዋል። ይህ በእንዲህ እንዳለ በእስራኤል ሊባኖስ ድንበር ላይ ያለው ውጥረት በከፍተኛ ሁኔታ ቀጥሏል። እስራኤል በድሮን በደቡባዊ ሊባኖስ ጢሮስ ከተማ ላይ በፈጸመችው ጥቃት ሞተር ሳይክል እየነዱ የነበሩ ቢያንስ 2 ሰዎች ሲገደሉ በሲዶና ኪያ አካባቢ በሚገኝ አፓርታማ ላይ በደረሰ ሌላ ጥቃት ደግሞ የ3 ሰዎች አስክሬን መገኘቱን የሊባኖስ የሕክምና ቡድን አስታውቋል። በሌላ በኩል ሄዝቦላ በማርጃዮን አውራጃ በሚገኝ አልቁሴር ማዘጋጃ ቤት አቅራቢያ ቆመው በነበሩ የእስራኤል ጦር መኪኖች ላይ የሮኬት ጥቃት ፈጽሟል። በጥቃቱም አንዲት እስራኤላዊት ሴት ወታደር በውጊያ ስትገደል ሌሎች 2 ሰዎች መቁሰላቸውን የእስራኤል ወታደራዊ ኃይል አረጋግጧል። ወደ ምስራቅ አፍሪካ ስናመራ ኬንያ በኢቦላ ቫይረስ የተጋለጡ አሜሪካውያን የሚሆን የለይቶ ማቆያ ማዕከል በግዛቷ ውስጥ እንዲከፈት የአሜሪካን ጥያቄ ፈቅዳለች። ይህ ስምምነት የተደረገው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢቦላ ወረርሽኝ ማዕከል ወደ ሆነችው ዲሞክራቲክ ሪፐብሊክ ኮንጎ በመጓዝ ላይ ባሉበት ወቅት ነው። ምንም እንኳን የኬንያ የውጭ ጉዳይና የጤና ሚኒስቴር መስሪያ ቤቶች ለጉዳዩ ወዲያውኑ ምላሽ ባይሰጡም በሰሜን ምስራቅ ኮንጎም እርዳታዎች እየገቡ ባሉበት በዚህ ወቅት የተጣሉ የበረራ ገደቦች ግን የእርዳታ ስራውን እያስተጓጎሉት መሆኑን ተገልጿል። በአሜሪካና በኩባ መካከል ያለው ዲፕሎማሲያዊ ውጥረት ዳግም አይሏል። የአሜሪካ ሚኒስትር ማርክ ሩቢዮም ኩባ የዩናይትድ ስቴትስ ብሔራዊ ስጋት ናት ካሉ በኋላ ሀገሪቱ ከአሜሪካ ጠላቶች ጋር እየተባበረች ነው ሲሉ ወንጅሏል። አክለውም ፕሬዚዳንት ዶናልድ ትራምፕ ለጉዳዩ መፍትሄ እያፈላለጉለት እንደሆነም ተናግረዋል። የኩባ የውጭ ጉዳይ ሚኒስትር ብሩኖም በበኩላቸው ማርክ ሩቢዮን ስለ ኩባ ያደረጉት ንግግር በውሸት የተሞላ ሐሰተኛ መረጃ ነው ሲሉ አጣጥለውታል። አሁን የሚደርስብን ውንጀላ በአሜሪካ በኩል ወታደራዊ ጥቃት ለመፈጸም የታቀደ ሴራ ነው ያሉት ሚኒስተሩም በሀገራቸው ላይ የሚደርሰው ጫና ከምን የመጣ ነው የሚለው ሕጋዊና ሞራላዊ ጥያቄ ማንሳት ተገቢ መሆኑን ገልጸዋል። የኢራን እግር ኳስ ፌዴሬሽን ፊፋ ለኢራን የ2026 የዓለም ዋንጫ ቡድን ተጫዋቾች ወደ ዩናይትድ ስቴትስ መግቢያና ወደ ሜክሲኮ መመለሻ ቪዛዎች እንዲመቻች እንደሚጠብቅ ፕሬዝዳንት መሃዲ ታጅ አስታውቋል። ቡድኑ በውድድሩ ወቅት በቱክሰን አሪዞና ለማረፍ አቅዶ የነበረ ቢሆንም በኋላ ግን የስልጠና ካምፑ ወደ ቲጁዋና ሜክሲኮ አዘዋውሯል። በሌላ በኩል ዶናልድ ትራምፕ ኦማንን አፈርሳለሁ ብለው ካስፈራሩ በኋላ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋም ቴህራን ለኦማን ያላትን ሙሉ አጋርነት መግለጿን አስታውቀዋል። ዲፕሎማሲያዊ ውጥረቱን በተመለከተ ዩናይትድ ስቴትስ እና ኢራን በጣም አደገኛ በሆነ የጦርነትና የሰላም ቀጠና መካከል እንደሚገኙ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃም በአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተናግረዋል። በተያያዘም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ምክትል ኃላፊ አሊ ባገሪም በአሜሪካ የታገዱ የሀገሪቱ ንብረቶች በሙሉ እንዲለቀቁ ጠይቀው ንብረቱ የኢራን ህዝብ ህጋዊ መብት መሆኑን ገልጸዋል።
ዩናይትድ ስቴትስ በሆርሙዝ የባህር ዳርቻ ላይ አዲስ የባህር ላይ አስተዳደርን የማስተባበር ኃላፊነት በተሰጠው የኢራን የፋርስ ባህረ ሰላጤ ሰርጥ ባለስልጣናት ላይ ማዕቀብ ጥላለች። ይህ በእንዲህ እንዳለ ሐሙስ ዕለት ከኢራን የወደብ ከተማ ባንደር አባስ በስተ ምስራቅ 3 ፍንዳታዎች መሰማታቸውና የኢራን አየር መከላከያዎች እንዲንቀሳቀሱ መደረጉን የሀገሪቱ መገናኛ ብዙሃን ዘግበዋል። ሰዎች ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቪዲዮውን ላይክ እና ሼር ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ መረጃ እስከምንገናኝ ሰላም ሁኑ።